የኢትዮጵያ ሕዝብ ማለት እኮ 5000 ብር ደሞዝ የተከፈለው 10000 ብር የቤት ኪራይ ከፍሎ እንደገና 10000 ብር ለአስቤዛ አውጥቶ የሚኖር ታምረኛ ሕዝብ እኮ ነው እንዴ መሱዴ። አይ ድንበር ኧረ እኔ ልበላብህ አይደለም። እዚህ ቁጭ ብለህ ምግብ ከምትበላ ለምን ስራ አሰራም? ቆይ እሱን ተውና ድሮ ስንማር ርዕስ ሲመጣ በቀይ ብር የሚጽፉት ልጆች አሁን ደሞዛቸው ስንት ሆነ? ተው ማስቀየስህን ተውና አሁን እዚህ ጋር ቁጭ ብለህ ከምትበላ ለምን ስራን አሰራም? ስራ ሰርቼስ? ስራማ ሰርተህ ሀብታም ትሆናለህ። ሀብታም ሆኜስ? ሀብታም ከሆንክማ ብዙ ድርጅቶች ይኖርሃል ማለት ነው። እሺ ድርጅት ኖረኝሳ? ድርጅት ከኖረህማ ብዙ ሰራተኞችን ቀጥረህ ቁጭ ብለህ ትበላለህ ማለት ነው። እና ታዲያ አሁን ምን ያርኩ ነው? ለተክሎች ምግብ የሚያዘጋጀው ክፍል ምን ይባላል? ምግብ የሚያዘጋጀው ምን እያሰብክ እንደሆነ አውቄያለሁ። ምን ልትመልስ እንደሆነ አውቄያለሁ። ግን እባክህ በሕግ አምላክ እንዳትለው። እሺ ያው እንዴት መልስ እንደሚመለስ እንደው ላስተምር እስቲ። እንካ እስቲ አንተ ጠይቀኝ። እሺ ጠይቀኝ እስቲ አንተ እንዴት እንደሚመለስ ላሳይ። ጠይቀኝ። ተክሎች ምግባቸውን የሚያዘጋጁበት ሂደት ምን ይባላል? ስለዚህ መጀመሪያ አስባለሁ። አየህ አንተ ማታረገው አስባለሁ። ተክሎች ምግብ የሚያዘጋጁበት ሂደት መምህሬ ሲያስተምረኝ ምንድን ነበር ያለኝ? እናቴ ስታስጠናኝ ምንድን ነበር ያለችው? ይባላል። መልሱስ? መልሱ መልሻ ማለት መልሱስ? አንተ ስለጠየከኝ ነው መልሰው። እኔ አይደለም ጥያቄ ጠይቄ አታውቂም። አንቺም እንደኔ ነሽ፣ አንቺም እንደኔ ደነዝ ደደብ ነሽ እያልከኝ ነው። መቻልኩሽ ነው እንደዛ ነው አልከኝ እንጂ መልሽ ያልከኝ እኮ እንዴት እንደሚመለስ እያሳየው ነው። መልሱን አልመለስሽም እኮ። ምንድን ነበር ጥያቄው? ተክሎች ምግባቸውን የሚያዘጋጁበት ሂደት ምን ይባላል? ከነሽና አንተ እኔን ጥያቄ እኔን ትጠይቀኛለህ? እኔን እንዴት ትጠይቀኛለህ? ጠይቀኝ አልሽኝም እንዴ? አሰስ እንዴ ብለህ በገዛ ቤት የኔን ጥያቄ ወይ ጉድ! አንተ ኢዲየት! Get up, stand up. Tanis, read the word on the blackboard to the classroom. Loud, read it. እሺ We don't have time. Hurry up, please. Sunday. This is English class. Stupid. I'm tired of punishing you. እኔ አንተ መምታት እኮ ነው የደከመኝ። እኔ እዚህ ልኮርኩማ እርሶ እንዳይደክሙት። Please, yes. ይቅርታ በቃ በደንብ አድርገህ ምታልኝ። እሺ come. Shut up. ዝም በል። እስቲ አንተ አንብብለት። እኔማ ቃለው ብቻ። You read it for the classroom, okay? እሺ Sunday. What did you say? Sunday. No. Are you okay? Are you okay? ቲቸር እኔ ደግሞ ልኮርኩማ። Yes. ምታው አንተ ደግሞ አንበተራው Eat him. እሺ ኧረ ቲቸር ይቅርታ በቃ። I don't care. ኧረ ቲቸር It is none of my business. ከዚህ በላይ እንዴት ልምጣት አለ እንዴ? አይዞሽ የኔ ድመት። አባዬ መክሰስ ስጠኝ። መክሰስ የለም፣ ለውዳ ድመቴ ነው የምሰጠው። ለድመት ብለህ እኔን ከዳኝ ታለ። ለዚች ድመትማ ሰራላታለሁ። አንተ ሰውዬ እኔ ዱቤ አልሰጥም። 3ኛ ጊዜ የነገርኩ። ዋ አንተ ቀጥታ ክፈልን። በቃ እኔ ቀጥታ ነው የሚፈልገው ሰውዬ። እኔ 2 ሚሊዮን ብር በአንተ ካልሰጠ እኔ አልፈልግም። ብቻ ለብቻ አልሰማም።
ሄሎ ሙሉ ብሩን አስገባይ። በጣም አሪፍ። እንደዛ ነው ዱቤም ሰጣለሁ ከፈለከው። በዚህኛው ዙርማ አልመረሽም። ሙሉ ሱቁ ሞላ ሙሉ ሆነ። አሪፍ ነው። እኔ ግድንም ወደ አረ አንተ ትመቸኛለህ። እንዴ አሁንማ አሁንም አመጣ አይ አሎ ዱቤ የለም አልኳን። የምን ዱቤ ነው የምትለኝ እንዴ? ድመቷ ቤት አለች። አለች እቿት እዚህ ጋር ተቀምጣ። አው ስልኩን ስጣት መንገዱን ትንገረኝ። ምንድነው የምትሰራው በዚህ ሰዓት? አይደለም እኮ ወላጅ አምጣ ተብዬ ነው። ምን አድርገን? ኧረ ምንም አላደረኩም እኔ። ወይዬውልህ እውነቱን ተናገር። ደብተር ላይ የሆነ ነገር ጽፎ አንብብ ሲለኝ በትክክል አነበብኩት እኔ። እሺ ከዛም በኋላ አንተ ፋንድያ ሂድ ውጣ አለኝና ወላጅ ተመጣ ተመልሰ እንዳትመጣ አለኝ። አይ እስቲ አምጣው፣ እስቲ ወዲያ አምጣው። እሺ የትኛው ነው? እስቲ ይሄ ነው? እሱ ነው። ምን ብላ ነበብኩ አንተ? እኔ 7 በሬ። ምን አጠፋ አንተ? እኮ ምንም እኮ አላጠፋ። ትክክለኛ እንዴ? ትክክል ነህ። እንግሊዘኛም አለ ሌላ መጀመሪያ ላይ ያለው ነው። እስቲ ይሄ ምን ብላ ነበብከው? ሄደች እና ታዲያ ምን አጠፋ ብለው ነው እንደዚህ ከትምህርት ገበታ እንደዚህ የሚያንገላቱ እኮ? ወላጅ የአንድ ብር ፌስታል ነው እንዴ ዝም ብሎ ተንጠልጥሎ የሚሄደው? ትክክል እኮ ነህ ካንተ እኮ ማየ። እኔ እኮ በጣም አባዬ ልብስ ልገዛ ስለፈለኩ ብር ስጠኝ። እሺ ስንት ብር ነው የሚያስፈልግህ? 3000 አይደለ? 4000 ብር ላውቀ። አንድ 10000 ብር ያስፈልገኛል። ለካልሲም አንድ 5000 ብር ያስፈልገኛል። እሺ ችግር የለውም። ኦኬ ዩ ተነስ ተባክ both of you stand up, read what is on the blackboard, read it. I don't have enough time. You read the first and you the second one, okay? Hurry up, I don't have time. Hurry up. What are you waiting? DJ Abuti. Okay, now anta እዚህ ጋር I'm sorry teacher. Now, Please. come here. I'm sorry. Please teacher. What are you laughing at? What are you laughing at? Okay, I'm sorry Sit teacher. down. Read the second one. Okay. I'm waiting. Okay teacher, okay. ተጨንቄ teacher. I'm sorry. No. ይቅርታ teacher. Come here, please. I don't have time. You two stupid donkeys. Come here. መሱዴ የምስራች ቆላ ብላ። ያው ምስሩ ስለተወደደ ነው አታገኘውም ብዬ ነው። እኔ ላነቃህ መጥቼ ገና በነገር ትቀበለኛለህ? አልተኛውም እኮ ከእንቅልፌ ነው እንደምታነቃኝ። አይ እኔም መጀመሪያ የመጣሁት ልመክርህ ነው። እስቲ አሁን ንገረኝ፣ በቀን ለቡና ስንት ብር ነው የምታወጣው? እሺ 20 ብር አወጣለሁ። በቀን 20 ብር የምታወጣው ከሆነ እኮ በወር 600 ብር ነው የሚሆነው። አንተ በየቀኑ የምጠጣውን ቡና እየቆጠርክ ነው እንዴ?
ያ ማለት ደግሞ በ20 ዓመት ውስጥ 144,000 ብር አውጥተሃል ማለት ነው። ለቡና ብሩን ባታወጣ ኖሮ አሁን ሞተር ይኖር ነበር። እሺ አንተ ቡና ትጠጣለህ? አረ እኔ በጭራሽ ቡና አልጠጣም። እኔ እኮ አነቃቂ ንግግር ተናጋሪ እኮ ነኝ። እና ቡና የማትጠጣ ከሆነ የት አለ ሞተር የገዛው? ሰዎችን ከማነቃቃት በፊት ለራስህ ንቃት። እማዬ ትምህርት ከመፈጠሩ በፊት ማለት ነው 1 ሲደመር 1 ስንት ነበር? እኔ በምን አውቃለሁ እንዴ? እንዴ አንቺ ራስሽ አይደለሽ እንዴ ድሮ በእኛ ጊዜ እንደናንተ ጊዜ አልነበረም። በ10 ነው ቁጭ ብለን ፊደል የተማርነው ወራችን። እና ታዲያ እሱ ትምህርት አይደል? ትምህርት የተፈጠረው መቼ ነው? እስቲ ንገረኝ። ከስንት ዓመት በፊት? 100 ዓመት ምናምን በፊት። ስለዚህ አንተ አሁን እኔን ስታይ ከ100 ዓመት ያለፍኩኝ ትልቅ ሴትዮ አሮጊት ነው የምመስልህ አይደል? እንደዛ ነኝ እንዴ? ምን ነው ቆይ የሚመስለው? ምን ነው 100 ዓመት ይመስልህ? እኔ እንደዛ ነው አልኩሽ እንዴ? እስቲ ንገረኝ፣ ስንት ዓመቴ ነው የምመስልህ ስታይ? 7 ምን ነው እስቲ 7 የሚመስለው? እዚህ ጋር ነጭ ጠጉር ምናምን አለሽ አይደል እንዴ? ታዲያ አንቺ ራስና እያበሳጨኝ ሽበት ያስወጣኝ እንጂ 7 ዓመት አይደለም። እሺ እሺ። እስቲ እንደው ከኔና ከሚኪ እናት ከዚህ ከጓደኛ ከሚኪ እናት ማን ነው ትልቅ የሚመስለው? ከሚኪ እናት ጋር እኔ ላንቺ ነው ማግለው። አንቺ ነሽ ትልቅ የምትመስለው። አንቺ ነሽ የምትበልጫት። ታፋክን እንዴ ከተመቻችሁ አጎደላችሁ ላይ ሼር ሰብስክራይብ አድርጉት። ቀጣይ ቪዲዮ ተመልከቱት። ይመቻችሁ። ፒስ